አይ ጉዲያም ጤ ወይ እንዴት ሆናል? በል ጠጣ እስኪ በል ኧረ እየጠጣሁ ነው። እንደው ማታገኛ እኔ ግል ታሪ ቢሮ እሷን እያጣሁ ነው። መድኃኒት እኮ ናት። እንግዲህ ለገበሬ ማስዋ ያን ነገር ምን አደረስክልኝ? ሽምግልና ሆነ እንደው እየሞካከርኩ ነው። ልጁ እኮ መጣ ገርቷል እንደ ገንፎ ገራ። ኧረ ገርቷል እንደ ገንፎ ገርቷል። ኧረ ግን ሙት ምን አለ አንተ እኮ አሪያሳ ልጁ እንዴት ነው ስታየው ልቡን ስፈትሸው? ጠጣ እስኪ ምን ደርሷል? መጣ መጣ ደህና እናቱ ደስታ ነው። ኧረ ፈነቀለ እየገባ ነው ልክ መጣ እኮ አዎ ይጨበጠ እርፉን ምን አንተ ጋር ትናንት ታችኛው መሬት ኧረ ዝፎት ባለ ኧረ ዝፎት ነው ይሰራል አንክሯል አራቃይ የት ያለሽ ብላሉ እንደው እንግዲህ እስኪ ወዲያ ሁሉ ብለውኛል። እሁድ ያሉ አሁን ነው የሚያሳውቁኝ። እሁድ ኧረ ምን ሰዎቹ ገንፎ ናቸው አልኩ። የቱንም ሰዎች ወዲያጅ ነው ሰውየው ቀርሜ ምቹ ነው ሰውየው ወዲያጅ አይደለ ወዲያጅ ነው። እንደው አንተ ዘንድሮ ሲያሰጋኝ ዝናቡ ነው ዝናቡ ማለት ነው። ወዲያ ያጣድራል ማለት ያጣ እንደው አራሱ ይርዳ እንደው እንደው ማርያ ባሪያ ገትቼ እንደው ወዲያ ምታና ሰው ልጅም ተውለው እኛ በውዲያው ተምረው አልሰማን የዛሬ ልጅ መጀመሻ ይወራል እንደው የሴት ወሬና የልጅ ወሬ ሰምተን ገትተን ያ መግባታችን ኧረ አላህ ይርዳ። አሪያሳ እንደው ይግናት ያ እንደው ሰሞኑን ማጠፋል እሺ አዎ የታችኛው ማሽን ላይ ነው ይዟል። እንደው ግርህና ሰዋል ያለ አሁን ምን ነው እንደው ምን ነው ልጁ መለስ ቢል ደግሞ አንተ ምን ልጁ ይመጣል ጊዜ ነው ባልዬ እኔ ደግሞ ጁማዓ ዱዓ እናረጋለን ብዬ እንደው ጠፋ እንደው መስጂድ እንኳን ገባ አንዴ ሳምንት መጣን ቀማስ ብናረግ እኮ እንደው መቼም እኮ ፈጣሪ ካልከረም ይላል አልቾቹ አይወዱ አናወራ አዛኛው እኛም በሽታችን ይሆነ ነው እኮ እንግዲህ ለገበሬ እኮ እንግዲህ መሪያይና አሰሙ የበሬ ቀማስ እንዴት ተብሎ ይሆናል? በገንዘባችን ነው እንዴት ተብሎ በገንዘባችን እንደዛ ነው እንግዲህ ልጁ መካክረው እስቲ እንግዲህ በገባው በኋላ ደግሞ ወዲህ ኋላ የዛሬ ልጅ አይታመን አረጋኛ እስቲ ቅርብ ነው ያለው አሁን ይምጣና ባንተ ፊት ያን የታችኛው መሬት አብራማሽ ላይ ዘራው ነው ወልምለት አለው ይረስ አረጋ ያማ ተወነ ደህና ነው ይረስ ወጥሮ ሽኩሩ የለም ባይባል አለሁ ናስቲና ናዛ አባት ምክር ሊሰጥ ነው እቺን ቀመስ እያደረግን ነው እኛ መቼም እናንተ አጎዷት እንደሆነ ታረቂዋን አጎዷት መሰላው እስቲ ደግሞ እንዲያደፋብኝ የዛሬ ልጅ ባለጌ ነው አባቱን ማከብር የዛሬ ልጅ እንዲያደፋብኝ ነው አሁን አይ አይባልም ዱዓ ነው ማስተረብ ልጅ እንዲሁ ዝም ብላችሁ እንዲሁ ምን የተሰማማ ነው ሰማማ ነው ማለት አሁን ይኸው ሽማግሌ ይዤ ላወራ ነው ልጅቱን አይችላል የታችኛው መሬት ለወልምለ ነው ለሁለት ዓመት ነው እንደሚያልፍ ግዛ እንደው ማለት አይደለም ካስ የሰማነው ሰማኸኝ ከየለው ምንማ አንጋግሩ የግብዬ መጥቻለሁኝ እንግዲህ እኮ ነው የሆነም ገብቻ አሁን እዛ ገብቼ ሰዎችም እሺ ብለዋል። በኋላ ውሃ መጨበጥ እንዲያታረገኝ አንተዬ እኔ ነግሬሃለሁ። አባትህም ጋር ጥር እንዲያታባብር እኔ ሰውናችሁ ሁሌ ገብቼ እንዲያታሳፍረኝ በኋላ እንዴ አሁን የጥሮሽም ብር የለኝም ጥሮሽም ስለሱ ምን አሳሰበህ? የሚሰጥ መሬት ይበቃ የለም እንዴ ምን መሬት ነው የሰጠው ለጥሮሽም ለሪጉስም ነው እንዲተርፍ ነው። አይ ይበቃኛል እንዴ ልብስማ ታነሳህ ጨምራል እና በጎ ቢሰጥ አይደል ይበቃ የለም ችግር የለውም የተሰጠኝ አርፋፋ ምንድን ነው ተረቱ አንተ ይተከረም ይጣምከረ እንዴ አሁን ይከስ ሰጠው አራን መሽሙ ሞላታ ነው ልጅ እንዴ ነው እንዴ አራምቻጭ ነው እንዴ ነው ባላው ነው እኔ እንግዲህ በዘመን ያስለመው ነው ገቻለው እንደው እኔ አያሪያም እኔ እንዴው አንተ ነው ማጣባው እኔ ልጅህን በወጉ አድርገህ መከራ ግድል እዛ ቤት ያለው ኧረ የቤቱ ግድል የቤቱ ደግሞ ምን አሻሱተኛ ነው አልኩ ገንፎ ነው እሱ እንዴው ችግር የለውም ነበር ለኔ እንዴው ዝናቡም ቀረ አሁን የታችኛው መሬት ጨርሻለሁ እና ጠንከር ይኸው ሰውዬ ጓደኛ የማክረው ያላህ እሱ ነው ይመክርሃል አስተካክል ለራስ ሰማ ልብ ግዛ ይኸው አልከው በባህር በእንትን አልከው ምን አገኘህ ምን ጥቅም አገኘህ እስቲ ጉልበትህን ጭረስ አድርገህ ይኸው ምን አታንም ጨፍጨፍ ምንም ጥቅም የለውም እዛው ሱብር ብለህ አባትህን ብትጠቅምሳ በረካህንም መፈስ አሁን እሱማ እንደው ያው በርግማን ተጨፍጭፊያለሁ እንደው ቀልቤም እኮ ታወቅከውማ ማለት ነውና እንግዲህ ታወቅከውማ አላህ ነፍስ ያሳውቅህ
እንደዛ ነው። ይቺን ጫጣጣና ጨምር። ኧረ እንዲሁ ቾት በቃ ኧረ ተው። ኧረ ደግሞ ቤቴ እንዲደርስ ጨምር። ቤቴ እንዲደርስ ልጆቹ የማይወዱ የኔ ይሄ ምንድን ነው? ምን ብይ ነው? ውሃ ብይ ምን እኮ ነው? ኧረ ጋይ ይገሉኝ ነው። ብቻዬን ነው የምተኛው። ትልቁን ቤት አያስገቡኝ። እንደው እዛ የሳሪቱ ቤት አይተሃታል? እዛኝ ነው ኩርትም ብዬ ማለት የባሰ አያስገቡኝም ጭራሽ። የኔስ ይወዲያ ኧረ የኔ አሁን ወላሂ ይገዛልኛል። ኧረ የኔስ ምን የሚሏቸው ናቸው? ስሙም አይያዘኝ አንተ ምን ይያዛ ምናቸው ይያዛ እንደው የሚጨበጥም የላቸው ማጣቅጣቅ ነው። ማታ ትገባ የለም ምናቸው ይያዛ እንዴ እቺን ተሬብቄ ነው እንዲህ ምን ወይ ጓደኞቼ ጋር አለበተቀራ ይበል እንግዲህ እንዲናቀና ታጣጣ አድርገን አሁን እንግዲህ እንደው ደግሞ ያወቃ ልጅቱን እያላለው ገብቷል። ይሄ ዝም ብለህ የጎዳና ወሬ አትያዙ። የሆነ ሰው እኮ አውርቶኝ ነው የዘረጥን ወሬ ዝም ብላችሁ ጎዳና እያፈሳችሁ እንጃ ዝሮ ያው የለም ስለ ልጅቷ አትሰብ እኔ ነኝ አልኩህ እንጂ አንተ ዝም ብለህ ተረጣለሽ ምን አባትሽ ተረሷል ይኸውና ችግር የለውም። እንደው ዝም ብለህ ፈራህ እንዴ? ፍርሻ ይለዋል። ሳይሆን እንደው ቸም እዛ ግድ የለህም። ለዛ ነው ያለው። ያንን ማን ጠየቀህ? አንተ አባትህ ጋር ተስተካከል። ያለውን ነገር ስራ የሚልህም መስራት አረግ የሚልህም ማረግ ሌላ ነገር የለው። እሱ እሁድ ታው ሰኞ እንገናኛለን። ልጆቹ መሰረኝ አራጃችን በጊዜ እንድናይ ቁርጡን አሳውቅ እመጣለሁኝ። እንግዲህ ወር ጠይቄያቸው ሰኞ ጧትም ቢሆን ማምሻ ላይም ቢሆን እደርሳለሁ። ግድ የለም እመጣለሁኝ። ኧረ ሰዎቹ ቀድሞ ሀገር ናቸው አልኩህ። እነዛ እንዲዎቹ ናቸው። የገበሬ ቤት ነው። ጠንካራ ናቸው። ከሳጅ ናቸው። ዋናው እየሰማህ ነው። እንዲያው ተስራ ሌላ ነገር አለ። ችግር የለውም። ልጅቱን እንኳን ወድጃታለሁ። እኔም ወልቆ የመሰለ ልጅ ደግሞ ምን ልትል ነው? በሰው ማህፀን የወጣች ትመስላለች። እንዴ አንተኝ ፈጣሪ አበጃጅቶ የማያሰራ ሰማይ እኔ ይሄ ነገር እያለ አሎ ጎዳና ጓር ይሄ እያለ ማምን ዛሬ አንተ ሞተው ዘበን ላይ ማ የደረስ ነው። ምን ይሄማ መጀመሪያ እነሱ ጨርሰው ማ እንዲህ የሚሉ እንግዲህ ያያ ከሌ ልጅ ይላል። መጀመሪያ እኮ አውርቶ ጨርሶ ነው እሱ ጨርሶ እንግዲህ እንግዲህ ይሁን እንደዛ ነው። እሱን ተወው። እኛ ሶስት አንገባም። ዞሮ ዞሮ አንተ መርሐባ ብለህ አባትህ ጋር ክረም። ስለዛ ጉዳይ እንግዲህ ሰኞ ይነገራችኋል። አንተ ዝም ብለህ እርሻህንም እረስ፣ የተሰጠህንም መሬት እረስ። ይሄን ያለው ነገር እርሻ ሀሳብ እንደርሳለሁ። የኛ የኔ ዲዮ ምንም አይልም ያሞል ፈጣው ማንዴ እንዲህ ይለኛል። እንግዲህ ወሬ እንትናው ነሐሴ ምናምን የሽምብራ እርሻ አለች። እሷን ብቻ እንዲህ ትሉኛላችሁ። አንድ ቀን ችግር የለውም እናስተላልፋለን። ቡቁሪቱን አድርጌ አይደለም እሱን እንኳን ተዋላም ነው። ቡቁሪቱን አድርጌ ትመጣልኛለህ። አንተው ነህ አንተው ችግር የለውም። ታመጣም በመጣህማ ጓደኛህንም ትመክርልኝ ነበር። ትመክርልኛለህ። ትጫወታላችሁ ትመጣለህ። ይመጣል እየም ዲም ቡቅ ብሎ ታይም ቢሆን ትመለሳለህ። ዲሞ አምስት ጊዜ ትቆጣ ይመጣል። እሷማ ባህሪዋ ብቻዋንም እንዲያትሆን